እፎይ በጣም የምናከብረውና የምንወደው በጣም አእምሮን የሚጠቀም እፎይና ሰራዊቱ እንደዚህ የሚጨማለቁብኝ በእናንተ ተከታዮች ድክመት ነው። ለምንድነው ኮፕሊንክ የማታደርጉልኝ? ለምንድነው ላይክ ሼር የማታደርጉት? እንዴ እኔ ጧት ከሌሊት እየተጋውኝ እንዴ እናንተ ምን አለ ኮፕሊንክ ሼር ማድረግ እንዴት ያቅታችኋል? እኔ እፎይ አእምሮ ኑሮት አእምሮን እየተጠቀመ በወደውና ባመሰግነው ደስ ይለኝ ነበር። ግን ምን መሰላችሁ እፎይም ሆነ ሰራዊቱም አእምሯቸውም የተመታ ልባቸውም ጠማማ ስራቸውም በሙሉ ቆሻሻ ስለሆነ አሁን ይሄንን ለዴቭ የሰራሁት ነው። ዴቭ ለሚባል ልጅ ለዴቭ የምሰራውን ነው አምጥቶ አሁን እፎይን አእምሮን የሚጠቀም ማከብረው ወደው እኔ በወድና ባከብር ደስ ይለኝ ነበር። አእምሮህን ተጠቅመ እኔ ችግር የለብኝም። አንተ አእምሮህን ተጠቀም፣ ልብህም ንጹህ ይሁን። በቅንነት ከሰዎች ጋር ለመነጋገር ጥረት አድርግ እንጂ ከማንም ቀድሜ እኔ ያመሰግናለሁ፣ ችግር የለብኝም። በትክክለኛው መንገድ ማለት ነው። ግን ይሄ ነገር እንደማይገባ ስለምታቅ ይሄ ነገር ላንተ እንደማይገባ ስለምታቅ አንተም ሰራዊቶቹም ስለምታቁ ነው እየቆራረጣችሁ ራሳችሁን የምታክሙት። ጠማማ እንደሆናችሁ ራሳችሁ ታውቃላችሁ ማለት ነው እንጂ ቅንነት ቢኖራችሁ ታማኞች ብትሆኑ የሰው ቪዲዮ እየቆራረጣችሁ እንደዚህ አትሰሩ ነበር። ይሄ ተውት። እሱ የሌለበት እፎይ ስሪ በሚባለው ብዙ ቪዲዮ ነው የሚሰራው በእኔ ላይ። ግን በጣም የሚገርመው አሁን ይሄንን ለዴቭ የተናገርኩት ነው ለኡስታዝ ዋሂድ የተናገርኩት ንግግር ለራስ አድርጎ ይሰራዋል። የሱን ግሳጼና ምክር ለኡስታዝ ዋሂድ ያደርገዋል። በእንደዚህ አይነት ውንብድና የተሞላበት ስርዓት አልበኝነት እስከ መቼ ነው የምትቀጥሉት እናንተ? ሰው እኮ ይባንናል። የተወሰነ ቀን ሰው ማታለል ትችላላችሁ፣ ከዛ እኮ ሰው ይባንናል። ይሄ ሴራችሁ ነው፣ ይሄ ተንኮላችሁ ነው፣ ይሄ እውነተኝነት አለማወቃችሁ ነው ብዙ ሰው እያሳጣችሁ ያለው። እንዲህ እኔ በየትኛውም ሃይማኖት በሐሰት መንገድ ይሄ በፖለቲካ በምናምን አቀነባብሮ ምናምን የሚያደርግ ነገር በጣም ነው የምጸየፈው። እኛም ጋር ያሉትን እኛ አልቀበልም። ተመሳሳይ ያንተ አይነት ሴራ የሚሰሩ አሉ እኛም ጋር። አልሰማቸውም፣ አልቀበላቸውም፣ ፎሎም አላረግም፣ እነሱም ቤትም አልገባም። እኔ ግን በጣም የሚገርመው ምንድነው በቃ እኔ አካውንቴ እኮ ዜሮ ሆነ፣ በቃ ዜሮ ሆነ፣ ተመታ። አካውንቴ ድዋቅ ተመታ። ሪፖርት ያደርጋሉ የራሳቸውን አሁን ፌክ ደግሞ ስራ ይሰራሉ። አሁን ይሄንን 40 ስንት ሰው ኮሜንት አድርጓል፣ ብዙ ሰው ላይክ አድርጎታል። እኔ እፎይን እንደው በትክክለኛው መንገድ ደግፌ ቢሆን እኮ እኔ አላፍርም። እኔ አንተ ብቻ አእምሮህን ተጠቀም፣ ነገረኝነትህን አቁም፣ ከእርኩስ ባህሪና ከክፋት ወጣ። እስቲ ሰዎችን ማንኛውንም ነገር የተጻፈውን መጥፎም ይሁን ጥሩ የተጻፈውን ነገር አውጥተህ ከሰዎች ጋር ተወያይ። እኔ ችግር የለብኝም። ግን አንተ በጣም መናጢ ሰው ነህ። ልብህ በክፋት የተሞላ ነው። ቅንነት የሚባል ነገር የለም። ያም ነው ከፍተኛ የስነ ልቦና ቀውስና ችግር ውስጥ ስላላችሁ የሰውን ቪዲዮ እየቆራረጣችሁ ባልተገባ መንገድ ለምታደርጉት። እኔን እኮ እኔ እኮ አደባባይ ሰው ነኝ። እኔ ነፃ ሁኜ ነው የምናገረው። ምንም አልፈራም። በመሄድበትና በመገባበት በመወጣበት ማንንም ሰው አልሳደብም። የማንንም ሰው ሃይማኖት አታክ አላደርግም። ሰዎችን ነው ፐርሰናሊ ሰው ጋር ነው አንተን ነው እየተናገርኩ ያለሁት። እኔ ያንተን ሃይማኖት የሚከተሉትን ሰዎች አይደለም። እኔ ሃይማኖተኛ ሆኜ እንዴት የሰው ሃይማኖት እናገራለሁ? ትምህርታቸውን በትምህርት ልንነጋገር እንችላለን እንጂ ያንተ በቃ በደንብ ይታወቃል ሴራህ። ኢትዮጵያ ሰላም ሙላ ማደራት በቃ መዋል የለባትም ብለህ የምታምን ሰው ነህ አንተ። ዛሬ በግራና በቀኝ ሆናችሁ የምትሰዳደቡት ነገር ነገ ዋጋ ያስከፍላል። እኔ በቀደም ሰይፉ ፋንታውን ያለውን በጣም ነው የምደግፈው። እንዲህ አይነት ዲቤትና ክርክር የለም። ስድድብ፣ ንቁቁር፣ ከስድድብና ከንቁቁር አይቀርም ወደሆነ ነገር ሊቀየር ይችላል ብሎ እውነቱን ነው፣ ትክክል ነው የተናገረው ሰይፉ ፋንታውን። እዚህ ላይ የተናገረው ነገር በደንብ ነው የምደግፈው። እንዴ በእንደዚህ አይነት ነገረኝነትና ተንኮል ሰዎችን እያበሳጨ በምን አይነት ምክንያት ነው ያንተን ሃይማኖት ሊይዙ የሚችለው? እና እኔ በጣም አዝናለሁ። ግን አካውንቴን ኮፕሊንክ አድርጉልኝ። መልካም ቀን።